በፈተና ጊዜ መልሱን ባናውቀው በሳይንሳዊ መንገድ እንዴት መገመት እንችላለን የሚለው ጥያቄ የአብዛኛው ተማሪ ጥያቄ ነው። ታዲያ ይህ ጥያቄም ተማሪዎች ጋር ብቻ ሳይሆን የአንድ ሳይንቲስት ጥያቄም ጭምር ነው ይሆናል። የፈተና ጥያቄዎችን በሳይንሳዊ መንገድ እንዴት መስራት እንችላለን በሚለው ጉዳይ ላይ ሚስተር ዊሊያም ፓውንድስቶን የሚባለው ዕውቅ ሳይንቲስት ምርምር አድርጎ ነበር። እናም በጥናቱ ጊዜ ወደ 100 የሚደርሱ ዩኒቨርሲቲና ትምህርት ቤቶች በመሄድ ጥናት ያደርጋል። ከነዚህም ዩኒቨርሲቲና ትምህርት ቤቶች ወደ 100 የሚጠጉ ፈተናዎችን ይሰበስብና ምርምሩን ይጀምራል። ጥናቱን ሲጨርስም ሮክ ብሪክስ ሲሰር የሚባል ምርጥና ዕውቅናን ያገኘ መጽሐፍ ይጽፋል። መጽሐፉም እጅግ ተወዳጅ ሆነለታል። እኛም ይህንን መጽሐፍ መሰረት በማድረግ እንዴት ፈተና ላይ ያላወቅናቸውን ጥያቄዎች መስራት እንችላለን የሚለውን እናያለን። ማስጠንቀቂያ፣ ይህን ነገር መጠቀም ያለባችሁ እናንተ አጥንታችሁና ተዘጋጅታችሁ ከዛ ያልገባችሁ ወይም የማታውቁት ጥያቄ ከመጣ የምትሰሩበት መንገድ ነው እንጂ እንዲሁ ምንም ሳታጠኑ ጥያቄ ለመስራት የሚያገለግል አይደለም። ስለዚህ ጥያቄዎችን እውነት ሐሰት ጥያቄ እንዴት እንሰራለን፣ ምርጫ ጥያቄ እንዴት እንሰራለንና ደረቅ ጥያቄዎች እንዴት እንሰራለን የሚለውን ባጭሩ እንመልከት። እውነት ሐሰት ጥያቄዎችን እንዴት እንስራ? የማታውቁትን ጥያቄዎች ከመገመታችሁ በፊት የምታውቋቸውን ጥያቄዎች ስሩ። የማታውቁትን ጥያቄዎች ከመገመታችሁ በፊት የምታውቁትን ጥያቄዎች ስሩ። ይህን በማድረጋችሁ ብዙ ነገር ትጠቀማላችሁ። የመጀመሪያው ሰዓት ትቆጥባላችሁ። አንድ ያልተረዳችሁት ጥያቄ ላይ ብዙ ሰዓት ከምታጠፉ ሌሎች የምታውቋቸው ጥያቄዎች ላይ ጊዜያችሁን ብታውሉ ከፍተኛ ውጤት የማምጣት እድል ይኖራችኋል። እንዲሁም ያልገባችሁን አልፋችሁ በመሄዳችሁ ለመገመት መጨረሻ ላይ ጊዜ ታተርፋላችሁ። አንዳንድ ጊዜም ያልገባችሁን ጥያቄዎች ትታችሁ ሌሎች ጥያቄዎችን ስትሰሩ በጥያቄዎቹ መሃል ፍንጭ ልታገኙ ትችላላችሁ። አብዛኛውን ተማሪ ወደ ፈተና ሲገባ ያጠናውን ነገር የመርሳት እድሉ ከፍተኛ ነው። ምክንያቱም ገና ፈተና ላይ እንደተቀመጠ ፍርሃቱና ጭንቀቱ ስለማይተወው፣ ግን ከትንሽ ደቂቃዎች በኋላ ራሱ ማረጋጋት ሲጀምር ያነበበውን እያስታወሰ ይመጣል። ስለዚህ ያልገባችሁን ጥያቄዎች በማለፋችሁ መልሱ ወደ መጨረሻ ላይ ሊመጣላችሁ ይችላል። ኦል፣ ኤቭሪዋን፣ ኔቨር ኤንድ ኦልዌይስ ያሉ ቃላቶች በእውነት ሐሰት ጥያቄዎች ማለት ልክ እንደ ከመጡ የጥያቄው መልስ ፎልስ የመሆን እድሉ ከፍተኛ ነው። ላስታውሳችሁ፣ ኦል፣ ኤቭሪዋን፣ ኔቨር ኤንድ ኦልዌይስ የሚሉ ቃላት በጥያቄዎቹ ከመጡ እውነት ሐሰት ጥያቄዎች ላይ ፎልስ የመሆን እድላቸው ከፍተኛ ነው። ምክንያቱም በአብዛኛው ጊዜ ነገሮች ኦል፣ ኦልዌይስ፣ ኔቨር የሚሉትን ፕሮፐርቲ ስለማይዙ ነው። እንደ ምሳሌ ብናይ ዋተር ኦልዌይስ ቦይልስ አት 100 ዲግሪ ሴልሺየስ ብንል ይህ ትክክል እንዳልሆነ የታወቀ ነው። እርግጥ ነው ውሃ በ100 ዲግሪ ሴልሺየስ የሚፈላ ቢሆንም ግን ሁሉ ጊዜ አይደለም። ሞስት ኦር ኤ ፊው የመሳሰሉት ቃላት ካሉ ጥያቄው እውነት የመሆን እድሉ ከፍተኛ ነው። ሌላው እውነት ሐሰት ጥያቄዎችን የምንሰራበት ሌላው መንገድ ከላይ ያለውን ጥያቄ ማየት ነው። እውነት ሐሰት ጥያቄዎችን ስትሰሩ በመሃል የማታውቁት መልስ ካለ የአሁኑን ጥያቄ ከላይ ካለው ጥያቄ ጋር ተመሳሳይ የመሆን እድሉ በጣም ዝቅተኛ ነው። ስለዚህ ከጥያቄው በፊት ከመለሳችሁት መልስ በተቃራኒው ብትመልሱት እንደ ሚስተር ዊሊያም አገላለጽ ትክክለኛውን መልስ የማግኘት እድላችሁ 63% ይደርሳል። ለምሳሌ የመጀመሪያውን መልስ ትሩ ካላችሁት ሁለተኛውን ካላወቃችሁት ሁለተኛውን ፎልስ ብትሉት የመሆን እድሉ ከፍተኛ ነው ማለት ነው። ስለዚህ እንዳላወቃችሁት እርግጠኛ ከሆናችሁ ፎልስ ብትሉት ይመረጣል። ይህም የሆነበት ምክንያት እንደ ሚስተር ዊሊያም አገላለጽ አብዛኛው ጊዜ አስተማሪዎች መደጋገምን ስለማይመርጡ ነው ይላል። የምርጫ ጥያቄዎችን እንዴት እንስራ እንላለን። ሚስተር ዊሊያም ፓውንድስቶን እንደጻፈው ከሆነ የማታውቁት የምርጫ ጥያቄዎች ካጋጠሟችሁ፣ አንደኛ የማታውቁትን ጥያቄዎች ከመገመታችሁ በፊት የምታውቁትን ጥያቄዎች ስሩ። ልክ እንደ እውነት ሐሰት ጥያቄው ሁሉ በምርጫ ጥያቄም ጊዜ የማታውቁትን ጥያቄዎች ከመገመታችሁ በፊት የምታውቁትን ጥያቄዎች ስሩ። ይህን በማድረጋችሁ ብዙ ነገር ትጠቀማላችሁ። የመጀመሪያው ሰዓት ትቆጥባላችሁ። አንድ ያልተረዳችሁት ጥያቄ ላይ ብዙ ሰዓት ከምታጠፉ ሌሎች የምታውቋቸውን ጥያቄዎች ላይ ይዛችሁን ብታውሉ ከፍተኛ ውጤት የማውጣት እድል ይኖራችኋል። እንዲሁም ያልገባችሁን አልፋችሁ በመሄዳችሁ ለመገመት መጨረሻ ላይ ጊዜ ታተርፋላችሁ። አንዳንድ ጊዜም ያልገባችሁ ጥያቄዎች ትታችሁ ሌሎች ጥያቄዎች ስትሰሩ በጥያቄዎቹ መሃል ፍንጭ ልታገኙ ትችላላችሁ። ሁለተኛ፣ ምርጫውን ሳታነቡ ጥያቄዎቹን ስሩ። ጥያቄው ምርጫ ከሆነ የተሰጡትን ምርጫዎች ሳታዩ መጀመሪያ ጥያቄውን ለማንበብ ይሞክሩ። ከዛ መልሱ ይሆናል ብላችሁ የምታስቡትን ከጥያቄው በላይ ጻፉት። በመቀጠል ምርጫውን ተመልከቱና ከምርጫው ውስጥ
ለመልሳችሁ ቅርብ የሆነውን መልስ መልሱ። ምርጫውን ሳታዩት ለመመለስ በመሞከራችሁ አስተማሪዎች እንደ ማደራገሪያ ባስገቡት ምርጫዎች መሃል ጥርጥር እንዳይበዛባችሁ ያደርጋል። ሶስተኛ ከምርጫዎቻችሁ ውስጥ አስወጡ። ከምርጫዎቻችሁ መካከል ከጥያቄው ጋር የማይመሳሰል የሆነ ምርጫ አለ ብላችሁ የምታስቡትን ከመልሳችሁ አስወጡ። ይህን በማድረጋችሁ ትክክለኛውን መልስ የማግኘት እድላችሁን ታሰፍታላችሁ። አራተኛ ግራመር ቸክ አድርጉ። ይህ ዘዴ መጀመሪያ ምንም ጥቅም የሌለው ይመስላል፣ ግን አንዳንዴ ጥያቄ አውጪው ሰው ግራመር ሳያስተውል ሊጽፍ ይችላል። እናም በእንደዚህ አይነት አጋጣሚ እናንተ የጥያቄውን ግራመር ከምርጫዎች ጋር በማስተያየት የማይመሳሰለውን ማውጣት ትችላላችሁ። ለምሳሌ አን ብላንክ ኢዝ እንደዚህ ብሎ ቢያስቀምጥ አን ብሎ ስለጀመረ በኤ የሚጀምር ፊደል እንደሚሆን መልሱ ታውቃላችሁ። አስትሮይድ ሊል ይችላል እንደዚህ። እዚህ በአን ብሎ ከጀመረ የሆነ በኤ ወይም በእነዚህ በቫውል የሚጀምር ምርጫ እንደሚሆን ስለምታውቁት ቀጣይ አንተ መልሳላችሁ ማለት ነው። ሌላ ኦል ኦፍ ዘ አበቭ ወይንም ነን ኦፍ ዘ አበቭ ከምርጫዎቹ መካከል ካለ 60% መልሱ የመሆን እድል አለው። ስለዚህ መልሱን የማታውቁት ከሆነ ወይንም እርግጠኛ ካልሆናችሁ መልሱን ኦል ኦፍ ዘ አበቭ ወይም ነን ኦፍ ዘ አበቭ ብላችሁ ብትመርጡት መልሱን የማግኘት እድላችሁ ከፍተኛ ይሆናል። ሌላ ረጅም ምርጫ። አስተማሪዎቹ ወይም ጥያቄ አውጪዎቹ አብዛኛውን ጊዜ ከምርጫዎቹ መካከል ትክክለኛው የሆነውን ዘርዘር አድርገው የመጻፍ አዝማሚያ ያላቸው። ስለዚህ ጥያቄውን ካላወቃችሁት ከምርጫዎቹ መካከል ረዘም ያለውን ምርጫ ብትመርጡ መልሱን የማግኘት ከፍተኛ እድል ይኖራችኋል። ስድስተኛ ውስጣችሁን ተከተሉት። አንዳንድ ጊዜ ፈተና ሰርታችሁ ከወጣችሁ በኋላ ከጓደኞቻችሁ ጋር መልሱን ስትነጋገሩ ይሄ እኮ ታውቆኝ ነበር ወይንም ውስጤ ነግሮኝ ነበር ብላችሁ ታውቃላችሁ አይደል? እንግዲያውስ ልክ ናችሁ። ውስጣችሁ ትክክል የሆነውን መልስ ያውቀዋል። ምክንያቱም እናንተ በዛ ጊዜ የጥያቄውን መልስ ባታውቁትም ጭንቅላታችሁ ግን በድብቁ የአእምሮ ክፍል ለዛ ጥያቄ መልስ የሆነውን ያውቀዋል። እናም ለእናንተ መልሱ ይሄ ነው ብሎ ይነግራችኋል። እናንተ ግን እርግጠኛ ስላልሆናችሁ ትተውታላችሁ። ስለዚህ ማድረግ ያለባችሁ ውስጣችሁን መስማት ነው። በዛ ትክክለኛውን መልስ የማግኘት እድላችሁ ከፍተኛ ነው። ሰባተኛ ሁለት ተቃራኒ። የምርጫ ጥያቄ በምትሰሩበት ጊዜ በጥያቄው ውስጥ ሁለት ተቃራኒ ምርጫዎች ካገኛችሁ መልሱ ከሁለቱ ምርጫዎች አንዱ ነው ማለት ነው። ስምንተኛ ኢ ከተጨመረ። የምርጫ ጥያቄ ኤ ቢ ሲ ዲ በተጨማሪ ኢ የሚባል ምርጫ ከተጨመረ መልሱ ኢ የመሆን እድሉ ከፍተኛ ነው። ዘጠነኛ ጥያቄው ምንም ባይገባችሁ። ምርጫ ጥያቄው ላይ ምንም ባይገባችሁና ምን መመለስ እንዳለባችሁ ካላወቃችሁ መልሱን ዝም ብላችሁ ቢበሉት ከሌሎች ምርጫዎች መልሱን የማግኘት እድል ይኖራችኋል። ይህም የሆነበት ምክንያት አስተማሪዎች ከሌሎች ምርጫዎች ቢ ላይ መልሱን የማስቀመጥ አዝማሚያ ስላላቸው ነው ብሏል። ስለዚህ አሁን ደረቅ ጥያቄዎችን እንዴት እንሰራለን የሚለውን እንይ። አንደኛ የጥያቄውን ቅርጽ ማየት። አብራራ ጥያቄ ካጋጠማችሁ በመጀመሪያ ማድረግ ያለባችሁ ነገር ቢኖር የጥያቄውን ቅርጽ መመልከት ነው። ይህንን በማድረጋችሁ ትክክለኛ መልሱን ባታውቁት እንኳን መልሱ እንዴት አይነት ቅርጽ እንዳለው ትረዱበታላችሁ። ይህም ለመገመት በጣም ያግዛችኋል። ሌላ ኪወርድ መጠቀም ነው። አብራራ ወይም አጭር መልስ ስጥ የሚል ጥያቄ ላይ የማታውቁት ጥያቄ ካጋጠማችሁ ጥያቄው ውስጥ የምታውቁትን ኪወርድስ ወይም ቃላቶችን ፈልጋችሁ ከጥያቄው ውስጥ የምታውቁትን ኪወርድ ካገኛችሁ መልሳችሁ በዛ በምታውቁት ቃል ላይ አተኩራችሁ መልሱን ጻፉ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ሰንበት።